ወላሂ እኔ ኡጋንዳ ነው ያለሁት። አንተ ልብ አለህ ነው። በጣም አሪፍ እና ምን አደርጋለሁ መሰለህ? ምንም የምታደርገው ነገር ቆይ ልንገርህ፣ እኔ ልዘግብ አንድ ነገር። ኦኬ ፈጣሪ ምስክሬ፣ ልጆቼን ነው የምልህ። ያንተን ድምፁን ታውቁታላችሁ። ኡጋንዳ የምትኖሩ ቪዲዮን ላኩልኝ። እሱ ደሳው መብሸቀና እኮ ዝቅተኛነት ቪዲዮ ምናምን እንደ ሴት ልጅ ማሸላላትና እኔ ግጠበይ ብለህ ያልከው ኡጋንዳ ነው ያለው። ዳለቻ እንዳትነካብኝ በማርያም ያልከው አንተ ነህ አይደለ? እኔ ነኝ ያልኩት። ልብ ያለው ሰው እኔን ቪዲዮ ሊያደርገኝ አይችልም እያልኩ ልብ ያለው ሰው። አንተ ግን ግጠመኝ ያልከው ራስህ ስለሆንክ እኔ ወንድ ልጅ ና ግጠመኛል። ወንድ ነው፣ ለወንድ ክብር አለኝ። አንተ ግን ወንድ ስላልሆንክ ና ቶሎ አልኩ። ኡጋንዳ መተኔን ከገጠምከኝ አንተ ልብ አለ። አዲስ አበባ እንገናኝ። አዲስ አበባ ልሂድ ናች እመብርሃንን ጌታ ሻሂዴ ነው። እኔም እሄዳለሁ ወላሂ ለአዚም እኔ አዲስ አበባ ና የምቆርጥ ትኬትን ቆርጥ አሳይኝ። እኔም ከኡጋንዳ ገባለሁ። አንተም ካለህበት አለቃት ብለህ ሌላውን ተው አልኩህ እኮ። እሺ ቪዲዮውን ተው። አንተ ትክክለኛ ስምህን ንገረኝ ልምጣ። ተው ቪዲዮውን አለ የመረረ ቀን አለች። ለምን ትፈራለህ? አዲስ አበባ የሚለው አስኬድ ሁለታችን ተታሰራለህ። ሚዲያን የጀመርኩኝ ከአንተ በፊት ሚዲያን የጀመርኩኝ ልባም እኮ ነኝ። በጣም ብልጥ እኮ ነኝ። ዳለቻን አደረገኝ እመቤቴን ልታሰር አዲስ አበባ የሚለው አዋጣ። አዲስ አበባ ግባ። እኔም አዲስ አበባ ልግባ። ሁለታችሁ ገቢ ትደረጋላችሁ። እዚህ ውስጥ ያላችሁ ዳኞች ብትዳኙ ምን ይመስላችኋል? አንዳንድ አዲስ አበባ አስኬድም እንደ ሀሳብ አዲስ አበባ ሁለታችሁም ገቢ ስለምትደረጉ አስኬድም። እኔ ችግር የለብኝ። ሳትደባደቡ ልገቡ ነው። ችግርማ ምንም ሳትደባደብ እኔና እሱ ከተደባደብን በኋላ እስከ ቁስሉ ይታሰራል። እኔ እንደሚመስለኝ ለድርድር የሚካሄደው ሳውዝ አፍሪካ ነው። የራስን ጓደኛ ሙድ ትይዝበታለህ። ስለዚህ ኡጋንዳ ግባ። ሳውዝ አፍሪካ ገብተዋል። እኔ መሄድ እችላለሁ። እሱ ወረቀቶች ስለሌሉት መሄድ አይችልም። ገባ እና ኡጋንዳ ብላል አይደለ? ኡጋንዳ ላይ ያለው እዩ። እኔ እዚህ ማሰማት እችላለሁ። ኦኬ እኔ ምንድን ነው መሰለህ እኔ አልፎክርኩም። ልጆቼንም አልሰደብኩም፣ ሚስትህንም አልሰደብኩም፣ እናትህንም አልሰደብኩም። እናትህንም ቤተሰቦችንም እንድሰድብ የምታደርገው አንተ ነህ። በደንብ ነው የሰደብከው። አልሰደብኩም። የሚዘገንን ስድብ ቤተሰቦች በጭራሽ። እኔ እነዳለቻ እየተቀዘቁ ለልዕልት እያመጡ ወንድምህን እስከደረቀ ከንፈሩ ሲለጥፉ እኔ አልለጠፍኩም። ቴሌግራም ላይ ልኬልሃለሁ። ግን እናትን እንድሰድብ የምታደርገኝ ራስህ ልጆቼን ምናምን እያልክ እየየ የምትለው